የተሰሩ ቦታዎች ዓለም ባሌ ተራሮችን ለማየት ሁሉም ሰፍ በሚልበት አስታውሳለሁ። ገራልታ ጆርጅ ቡሽ ለማየት መጣ። ጆርጅ ቡሽ ጁኒየር ለ3 ቀን ለ4 ቀን ነበር። ግን ሎጅ ስለነበረ አካባቢው ማራኪ ስለነበረ በ3 ነው 4 ቀን አራዘሙ። አስታውሳለሁ 2011 ይመስለኛል። የቱሪስት ዴስቲኔሽን ባለመኖሩ ምክንያት የሁሉም ተፈጥሮ ምንም አይነት ገቢ የማያገኝበት ሁኔታ ተፈጥሮ ነው እድሜ ልክ ነው። ይሄንን ነገር ከማስተካከል አንፃር የተጀመሩ ስራዎች አበረታቾች ናቸው። እንደ ሀገራዊ ማቀፍ ኢትዮጵያን በሙሉ ለማስተሳሰር የሚያስችል ብቃት ካላቸው የኢኮኖሚ ሴክተሮች አንዱ ቱሪዝም ነው። ለቱሪዝም የሰጠነው ትኩረት እንዳለመታደል ሆኖ ብዙም ስላልነበረ ቱሪዝም ሚኒስትር ሲመደብ እንኳን እንደ ማርጂናል ቦታ ነው ይቆጠር የነበረው። ዶክተር አብይ ቀይረዋል የሚል ተስፋ አለኝ። በዚህ ጉዳይ ላይ እየታዩ ያሉ እንቅስቃሴዎች መበረታታት ያላቸው። ቱሪዝም የሚጀምረው ከቦሌ ነው። ቦሌ የአይን ቁስል የሆነበት ሰው ሌላ ቦታ ተደፋፍሮ የሚሄድበት እድል የለም። ይሄ ማለት ውበት ቦሌ ላይ ብቻ መቆም አለበት፣ ምቾት ቦሌ ላይ ብቻ መቆም አለበት አይደለም። አሁንም ወደ ሌሎች አካባቢዎች እንደሚሄድ አሳታፊ በሆነ መልኩ መሰራት መቻል አለብን። ለማንኛውም ለማጠቃለል ያክል ሰላም እኔ ያነበብኩት መጽሐፍ አንዳንድ የጎደሉት ያልኳቸው አሁን ያገኘሁት መጽሐፍ ላይ ተካተቱ ስላየሁ እዛ ላይ አልገባም። ማለት ማጠናከር የሚችሉ ብዙም ከባድ ነገሮች አይደሉም። ሰላማችንን በፖለቲካ ዙሪያ የሚታዩት ችግሮች ብዙ መተንተን ያልፈለኩት በደንብ ተገልጸዋል። መሬት ላይ ስናወርዳቸው ሁላችንም በዛ ደረጃ ኮሚትመንት ኖሮን እስከሰራናቸው ድረስ ችግሩን ልንፈታው እንችላለን። የምንለውና የምናስበው የተለያየ በሆነ ቁጥር ዞሮ ዞሮ ወደ ኋላ መመለሳችን ስለማይቀር በዚህም ረገድ ክቡር ጠቅላይ ሚኒስትር ሲሪየስ አሳይመንት መሆኑ ተወስዶ ሌሎች መድረኮችም ላይ ወደ ፖሊሲም ወደ አሰራርም በሚቀየርበት ሰዓት ሁሉንም ያሳተፈ የሚሆንበትን ነገር ከመስራት አንፃር ብዙ መሰራት አለበት የሚል እምነት አለኝ። መጨረሻ ግን የዚህ መጽሐፍ ትልቁ ትርጉሙ አንደኛ መጽሐፉ ነው። ብዙ ጊዜ ማውራት ነው የለመድነውና እንኳን ተጻፈ። ቀደም እንዳልኳችሁ የመጀመሪያ መደመርን አሁን መልሼ ማየት ይኖርብኛል። ጠቅላይ ሚኒስትርን ነግረው ነበር። አንብቤ አስመሬ እኔ ወጣሁት ወደ በረሃ። ሰው ዓላማው ያሰራናል ወይ የሚል ሳይሆን እንዴት መወርወር እንዳለብን የሚያሳይ ነበር። አሁን ይሄ መወርወር መጽሐፍ በሆነ ይሁን መጽሐፍ አይወረወርም፣ አይቃጠልም። እንኳን ችግሮች ማፕ አድርጎ መፍትሄዎች የጠቆመ መጽሐፍ ሰው የመጀመሪያው የዚህ ነገር መጽሐፉ ነው። አቃቂር የማውጣት አባዜ ላለውም ሰው ተጠቅልሎ መጥቶለታል በርከት ያለ አቃቂር ለማውጣት። ስለዚህ መጽሐፉ እንዲነበብ እድል የፈጠረ ነው። ስለ ጻፉ ጠቅላይ ሚኒስትር አብይ በዚህ አጋጣሚ እንኳን ደስ ያለዎት ማለት እፈልጋለሁ። ሁለተኛ በ40 ዓመት እድሜው ግለ ታሪክ ጽፎ አገር አስተምራለሁ እያለ ብዙ መጽሐፍ የሚሸጥበት አገር ውስጥ ነው ያለነው። ስለዚህ ጠቅላይ ሚኒስትር እንኳን ግለ ታሪክ ሆነ አልጻፉ እንኳን ሌላ ነገር ጻፉ። አንብቡኝ ብሎ የቀረበ መጽሐፍ ነው። እንዳልኩት ግለ ታሪክም አይደለም። በዛ ላይ ግን ሀገር እየመራ ያለ ሰው ካለው ጊዜ ወስዶ የጻፈው ነው። ፍኖተ ካርታ ነው። ዴስቲኔሽናችን እዚህ እንዲሆን ፈልጋለሁ የሚልበት ነው። ዴስቲኔሽኑ ላይ ይነስ የሚዛም ልዩነት ሊኖረን አይችልም። አካሄድ ስህተት ነው የማለት ድፍረት ካለኝ መጽሐፉን አንብቤ መወገት አለብኝ። አካሄዱ ስህተት ነው የሚል ሰው ካለ መጽሐፉን አንብቦ መወገት መቻል አለበት። መጽሐፍ ስለተጻፈ ብቻ ከሩቁ የማለቱ አዋዜ ከሩቁ ሂድልን የማለቱ አዋዜ በመጽሐፉ ውስጥ የተገለጠው የፖለቲካ ባህላችን ኋላ ቀርነት የፈጠረው ችግር መሆኑን ማውቀን ይህንን ለማስተካከል የሚያስችል እንደ አንድ ግብዓት መጠቀም መቻል አለብን። ሁላችንም እንጻፍ። መጽሐፉን መሰረት አድርገን ክሪቲክ እንጻፍ። አስፈላጊ ከሆነ መጽሐፉ መነበብ አለበት የሚል እምነት አለኝ። አንዳንዴ ደግሞ እንግሊዝኛ በጣም ለሚቀድመን ሰዎች ብዙ የእንግሊዝኛ ኮንሰፕቶችን ወደ ጥሩ አማርኛው የመለሰ ስለሆነ አማርኛችን ፖሊሽ ለማድረግም ስለሚያግዘን ሁሉም ይሄን የሚሰማ
መጽሐፉን ቢያነበው ብዬ ጥሪ ማድረግ ፈልጋለሁ። አሁንም ደጋግሜ እንኳን መጽሐፍ ለመጽሐፍ አበቃዋት ማለት ፈልጋለሁ። የጎደሉትን መጽሐፍት አይቼ ሌላ ጊዜ በግል አስተያየቴን ለመስጠት ሞክራለሁ።